ማርክማ ትላንት ጀምሮ አብረኝ የለም ያጣልከው ደግሞ እሱ ትላንት ማርኩን ሆኜ ኤርሜላ ላበሳስላት ጠጋ እንዳልኩ አንድ የሻይ ቤት ከላባት ተነሳላ ላይ መሰለ። እሺ ከዛስ እባክህ እኔ አንተ ወንድም ዋትስአፕ በብሊ በሂክቦክስ ልዘረው ሰለ ለጀዋዝ አይደለም ብቻ ዘረረኝ እንዳት እሱማ ወግ ነበር እና ላንተ ቡስ ቃላነሳም ብሎ ዘራፍ ብሎ አላቀራራብ ይመስላል። እና ምን ሆነ? ከዛማ ጠላትነቱ ይልቅ ወዳጅነቱ በለጠብኝና አረጎራው አራዱ እያልኩ ስሸልለው አልኩኛ። አቦ ይመሳችሁ። እና ሄርሜላ ግን ምን አለች? እንጃላት ብቻ ውስጥ ያለው ማንነት ውልቅ ብሎ ወጥቶ በነፃነት ሳወራ እንዴት ደስ እንዳለኝ አያ። ግን እውነተኛ ማንነት ውስጥ በጣም ትልቅ ደስታ አለ። እኔ እኮ የከነን ማንነቴን ጠልቼው እኮ አይደለም፣ ግን የከተማች ኮች አንዴ ማርክ አንዴ ዋትስአፕ ስልባቸው ነው ደስ የሚላቸው። ቢሆንም ቺክም ምንም ከማንነት አይበልጥም ራስህ ነው። አሁንማ ሀቦቸራ ጋር ገጥም ያለው እዚህ በኋላ ሁለቱንም መንገዶች አብሮ የሚጣጣምበትን መልኩ እሷ ሳይቶኛል። በእንደዛን ማድረግ ባይሆን እሱ ጥሩ ሐሳብ። ለመሆኑ አንተ